ሄሎ ዶክተር አንዱዓለም ነኝ። ዛሬም እንደተለመደው በአዲስ ቪዲዮ ተመልሻለሁ። ለቻናሉ አዲስ ከሆኑ ሰብስክራይብ ያደርጉ። ቪዲዮ ጠቃሚ ነው ብለው ካሰቡ ደግሞ ላይክ እና ሼር በማድረግ ብዙ ሰዎች ጋር እንዲደርስ ያግዙኝ። የታይሮይድ ግላንድ በአንገታችን የታችኛው ክፍል የምትገኝ የቢራቢሮ ቅርጽ ያላትና በኖርማል ጊዜ ከ10 እስከ 15 ግራም የምትመዝን በመጠኗ ትንሽ ነገር ግን በርካታ የሆኑ የጤና ጥቅሞችን የምትሰጠን የሰውነታችን ክፍል ነች። የታይሮይድ ግላንድ ሰውነታችን ውስጥ የሚካሄዱ የተለያዩ ስርዓቶችን የማነቃቃትና እድገትን የሚጨምሩ ቲ3 እና ቲ4 የሚባሉ ሆርሞኖችን ታመርታለች። እነዚህ ሆርሞኖችን ለማምረት ደግሞ አዮዲን እና ታይሮሲን የተባሉ ንጥረ ነገሮችን ትጠቀማለች። ይህ የሚመረተው ሆርሞን መጠኑ ከልክ በላይ እንዳይበዛ ወይንም ደግሞ እንዳያንስ ሰውነታችን ይህን የመቆጣጠሪያ ዘዴ ወይንም ፊድባክ ሉፕ ያለው ሲሆን ይህም በፒቱተሪ እና ሃይፖታላመስ የሚባሉ የአንጎል ክፍሎች ቁጥጥር ውስጥ ያለ ነው። እናም የተለያዩ የዘረመል ችግሮች ሊሆኑ ይችላሉ፣ መድኃኒቶች፣ እንዲሁም ኢንፌክሽኖች እና የአዮዲን እጥረት የተለያዩ በሽታዎችን ሊያመጡብን ይችላሉ። በዛሬው ቪዲዮ ትኩረት አድርገን የምናየው የታይሮይድ ሆርሞን መብዛትን ይሆናል ማለት ነው። የታይሮይድ ሆርሞኖች መብዛት በሕክምና አጠራሩ ሃይፐርታይሮይዲዝም ይባላል። ለዚህም ዋና መንስኤ ተብለው ከሚታወቁት መካከል የመጀመሪያው ግሬቭስ ዲዚዝ ይባላል። ይህ በሽታ የሚከሰተው የሰውነታችን በሽታ ተከላካይ ክፍል ከልክ ያለፈ የታይሮይድ ሆርሞን እንዲያመርት የታይሮይድ ግላንድን ስለሚያነቃቃው ነው። በሁለተኛ ደረጃ ደግሞ ቶክሲክ አዲኖማ ወይንም መልቲኖዱላር ጎይተር የምንለው አለ። ይህም አንድ ወይንም ከዚያ በላይ በሆኑ በታይሮይድ ግላንድ ውስጥ የሚነሱ እብጠቶች በተለምዶ እንቅርት ብለን የምንጠራው ማለት ነው ከሙሉ የታይሮይድ ውስጥ የተወሰኑ ህዋሳት በከፍተኛ መጠን በመራባት እና ብዙ ሆርሞኖችን በማምረት የሚያመጡት ችግር ነው። በሶስተኛነት ደግሞ በአዮዲን መብዛት የሚመጣ ሲሆን ይህም ለመድኃኒትነት ተብሎ በሚወሰዱ ለምሳሌ እንደ አሚዮዳሮን እና ለሲቲ ስካን ለማንሳት የምንጠቀማቸው መድኃኒቶች በውስጣቸው አዮዲን ስላለ ሊፈጥሩት የሚችሉት ችግር ነው። በአራተኛ ደረጃ ደግሞ በተለያዩ ኢንፌክሽኖች እና አውቶ ኢሚዩን በሽታዎች ምክንያት የታይሮይድ ግላንድ ላይ በሚደርስ መቆጣት ተከማችቶ የቆየ ሆርሞን ወደ ደም ስር ሲለቀቅ የሚመጣ የሆርሞን መብዛት ነው ማለት ነው። የዚህ ሆርሞን መብዛት ከሚያመጣቸው ምልክቶች መካከል የመጀመሪያው የልብ ምት መፍጠን፣ የሙቀት ስሜት ወይንም ሙቀትን መቋቋም አለመቻል፣ ላብ ማላብ፣ ጥሩ አፒታይት እያለ ነገር ግን የሰውነት ክብደት እየቀነሰ መሄድ፣ የወር አበባ መዛባት፣ ጭንቀት፣ ትንፋሽ ማጠር፣ የእጅ መንቀጥቀጥ፣ በተደጋጋሚ ሽንት ቤት መመላለስ ወይንም ማስቀመጥ እና የአይን መፍጠጥ ወይንም ከተለመደው ጎላ ጎላ ብሎ መታየት ዋና ዋና ምልክቶች ናቸው። እነዚህ ምልክቶች የታየበት ሰው ወደ ሕክምና ተቋም በመሄድ የቲ3 እና ቲ4 እንዲሁም ቲኤስኤች ምርመራዎችን በማድረግ የሆርሞን መብዛት መኖር ወይንም አለመኖሩን ማረጋገጥ ያስፈልጋል። ይህ ችግር የዕለት ተዕለት ኑሯችንን ሊያውክ ብሎም ደግሞ ከፍተኛ የሆነ የጤና ችግርን ሊያመጣ ስለሚችል ሕክምና መከታተል ያስፈልገዋል ማለት ነው። ይህንን ለማድረግ ሐኪሞች ምልክቶችን የሚያስታግሱ መድኃኒቶች ለምሳሌ እንደ ቤታ ብሎከር አይነት መድኃኒቶችን እንዲሁም የሚመረተውን የታይሮይድ ሆርሞን መጠን ለመቀነስ ጸረ ታይሮይድ ወይም አንቲ ታይሮይድ የሚባሉ መድኃኒቶችን ሊያዙ ይችላሉ። መድኃኒቶቹም ከተጀመሩ በኋላ የሆርሞኑ መጠን የሚፈለገው ደረጃ ላይ መድረስ ወይም አለመድረሱን በላብራቶሪ በደም ምርመራ መከታተል ያስፈልጋል ማለት ነው። እንደ መንስኤው አይነት ታይቶ የቀዶ ጥገና ሕክምናም እንደ አማራጭ ሊሆን ይችላል። ይህ ቪዲዮ ከተመቻችሁ ላይክ እና ሼር ያድርጉ። ሀሳብ አስተያየት፣ እንዲሁም ጥያቄ ካላችሁ ደግሞ በኮሜንት ላይ ያሳውቁኝ። አመሰግናለሁ።